በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። መቃባ ከንልማ ከነፉረ ቁልቁሉ ዋቀቶኮን ኒያመና አሜን። የተከበራችሁና የተወደዳችሁ የእግዚአብሔር ቤተሰቦች የድንግል ማርያም የአስራት የበረከት ልጆች የጻርቃን የሰማዕታት ወዳጆች የወንጌልቱ ተከታታይ የሆናችሁ ሁላችሁም እንደምን ቆያችሁ እንደምን ለዚህ ሳደረሳችሁ እግዚአብሔር አምላካችን በመረቱና በቸርነቱ ለዚህ ችለትና ቀን ላደረሰን ክብር ምስጋና ለሱ ይሁን። እንኳን ከ2013 ወደ 2014 ከዘመነ ማቴዎስ ወደ ዘመነ ማርቆስ የመሸጋገሪያ ወቅት ወይም ደግሞ ጳጉሜ በሰላም አደረሳችሁ አደረሰን። ባለፈው በትምህርታችን በክፍል 1 ጳጉሜን በጾምና በጸሎት በይቅርታ ብልዬ አንድ መርሃ ግብር ጀምሬላችሁ ነበር። በሁለቱም ቋንቋ እግዚአብሔር በፈቀደ በአፋን ኦሮሞም በአማርኛም እንነጋገራለን። እጋ ከበጀሞ ተማቲወን ዋቀዮን ከንጃለተን ዋቀዮን እስን ከንጃለት ሁንዱም ትኬሰኒ ሆርዶፍቶኒ ቻናሊ ኬኛ ወንጌል ቱቢ አከም ጅርቱ አከም የሆነ ጌሰን ጀቹን በርባዳ ጋይንስ አኩመ ቤከሙ ጀሮ ደርቤ ኩታ ተኮፋ ቃሜ ዲፈማፊ ጾማፊ ሰገዳ ከንጀዱ በር ኬሰን ደርቤ እስን ጋሃ ከንጀዱ ቁልቁልች ጴጥሮስ ወንጌላ ቁልቁልቻ ጴጥሮስ እርጋ ጴጥሮስ በቆና ፉር ለኮፍ ሰዲ ጋስኔ ጋፋ ይላሉ በርኬሰን ደርቤ እስን ጋሃ ጀዳ ባለፈው እንደተመለከትነው በአንደኛ ጴጥሮስ ምዕራፍ 4 ከቁጥር 3 አንስተን ብንመለከት ያለፈው ዘመን ይበቃል በመዳራት በዝካር በዝሙት ጣዖትም በማምለክ እየተመላለሳችሁበት ዘመን ይበቃል ብሎ ቅዱስ ጴጥሮስ የተናገረውን መነሻ በማድረግ ይችን 5 ቀናት በጾም በጸሎት በይቅርታ ይቅርታን በመጠያየቅ መቼም ሰው ሆኖ የማይበድል ከብረት ዝገት ከሰው ሲተት ይባላልና የማይበድል የማያስቀይም የለምና ሰው በህይወቱ ሁለት ነገሮችን ይበድላል። የመጀመሪያው ሰው እግዚአብሔርን ይበድላል፣ ሰው ሰውን ይበድላል። ilmi nama jireenya isaa keessatti egaa qaammee dhiifamaa fi soomaaf sagadaan kan jedhu ni jira. Namni jireenya isaa keessatti waa lama balleessa, waa lama gochuu danda'a, waa lama yakkuu danda'a. Tokko waaqayyootiin yakka, lammata immoo obboleessa isaa isa faana jiru namni ni yakka. ምናልባት ያለፈው ዘመን ያሳለፍነው ጊዜ በተለያዩ ነገሮች ከሰው ጋር ተጣልተን ሊሆን ይችላል፣ ከሰው ጋር ተቀያይመን ሊሆን ይችላል፣ በሰው ላይ ክፉ ነገርን ሰርተን ሊሆን ይችላል። መጪው ጊዜ ግን ከዚህ በኋላ ያለፈው ዘመን ይበቃል ብለው ጌታችን በቅዱስ ጴጥሮስ ላይ አድሮ እንደተናገረው ይቅር በመባባል በመተሳሰብ የበደልናቸውን ክሴን ያስቀየሙን ሰዎችን ይቅር ብለናቸው ይችን ዘመን ቅዱስ ዮሐንስን በምህረትና በይቅርታ ብንቀበለውስ የምለውን ሐሳብ አንስቼ ሁሌ ውስጥ ይመላለስ የነበረው ጳጉሜን በይቅርታ በጾምና በጸሎት የምል ሶስቱ ነገሮችን አብይ አድርገን ምዕራፍ 1 ቁጥር 1 ጀምረናል። ሰበዋቀዮ ኦርዶፍቶኒ ቻናሊ ኬኛ ወንደዱርሰን ሆርዱፋ ከንጅርተን ጀጀቤሳ ከንጅርተን ጉዳ ገለቶማ ገለን ኬኛ ጉዳ ጀቹዳን ቁልቁልች ጴጥሮስ አኩመ ዱበት በሪ ደርቤ ሲንጋሃ መቺዳን ሰጋገላቲን ወልረት ከከውዳን ወለጄሱዳን ወልቆዱዳን ሃሎ ወልረት ቀበቹዳን ወለባሩዳን ወልሎሉዳን ወልቆቆዱዳን በርስ እንደበርስተን እስንጋሃ jedha waan ta'eedhaaf kanaanin booda garuu bara dhufaa jiru kana bara isa darbe gaggeessine bara isa dhufu immoo simachuutti jirra waan ta'eedhaaf yoo dandeenye wal cinaa kan jirru dhiifama wal gaafanne
nurraa fagaatanii kan jiran dhiifama goonee fi bilbilaanis haa ta'u yeroo kana soomaa fi sagadaatiin akka itti fufnuudhaa fi kaayyoon qaammee soomaa fi sagadaatiin qaammee dhiifamaatiin kan jedhu kana yeroo darbees akkuma dubbanne gooftaan keenya ni dhufa jedhamee kan yaadamu tokko qaammee keessa tokko guyyaa Dabra Zayit tokko sanbataa fi qidaamee waaqayyoon ni dhufa jedhameetu eegama tilmaamama jechaadha። ስለዚህ እንግዲህ ጳጉሜን ስናስብ የጌታ መምጫን እናስባለን። እግዚአብሔር ይመጣል ተብሎ የሚነገረው አንድ በጳጉሜ ሁለተኛ በደብረ ዘይት ሶስተኛ በዕለተ ሰንበት ጌታ ይመጣል ተብሎ ይገመታል። መቼ መምጫው ባይታወቅም ትላንት ያሳለፍነው ጊዜ ያሳለፍነው ዘመን እሱን ሸኝተን አዲስ ሌላውን ዘመን ደግሞ ልንቀበል መቼም የዘመን አሮጌ የለም። ዘመንን ዘመን የሚያሰኘው አሮጌና አዲስ የሚያሰኘው የኛን ኑሮ የኛን አድራጎት ነውና ያለፈው ዘመን በመልካም ስራ ካልተመላለስን መልካምን ካልሰራንበት ይቅር ካላልንበት ይቅርታን ካልተነጋገርንበት ይቅር ካልተባባልንበት ያለፈው ዘመን አሮጌ ይባላል። ያንን ልንቀበል ጥቂት ቀናቶች ይቀሩናልና ምናልባት አጠገባችን ያሉ ሰዎችን የበደልናቸው የተጣላናቸው ሰዎች ካሉ እንድንታረቃቸው ያስቀየምናቸው ሰዎች ካሉ ይቅር እንድንላቸው ይችን ቪዲዮ ለመስራት ተገድጃለሁ። ያለፈው ዘመን ስንቶቻችን ከስንቶቻቸው ጋር ተጣልተናል? ስንቶቻችን ንስሐ ገብተናል? ስንቶቻችን ይቅር ተባብለናል? ማቲወን ዋቀዮ በሪደር ቤሲንጋሃ ጀቻ ጅራ ወሉማ ገላ ዋንጋሪ ራወን ጋቢህን ገለ ቡሌሰ ኬኛ ፋለ ሂናራምነ ቡሌቲ ኬኛ ፋለ ሂናራምነ ወለጄሱዳን ዱአ ወሊ ኤጉዳን ጉፉ ወልጂ ተውዳን ወልበሌሱዳን ወልቆቆዱዳን ወልጅቡዳን በለደበርሲን ሰላን ሲንጋሃ ጀቻ ጅራ ዋንቴዳፍ በሪ ሐራፊ ሞፋይን ቀቡ jireenya keenyadha moofaa kan taayise jireenya keenya kana barri sun akka moofaa kan taayise malee waaqayyo biratti barri moofaa fi haaraan hin jiru. Nuti garuu bara kana haaraaf moofaa goonee jirra hojii keenyaan gochaa keenyaan. ቅዱስ ጴጥሮስ እንደተናገረው ያለፈው ዘመናችሁ ይበቃል። መልካም ያልሰራንበት ዘመን ያልታረቅንበት ዘመን ያልጾምንበት ዘመን ያልሰገርንበት ዘመን ወንድማችን የገደልንበት ዘመን ያስከፋንበት ዘመን የጎዳንበት ዘመን የከፋፈልንበት ዘመን ያጣላንበት ዘመን የጣላንበት ዘመን ይበቃችኋል እያለ ይናገራል። ዛሬ ደግሞ አንድ ነገርን ልጀምርና በሌላ ጊዜ እግዚአብሔር ቢፈቅድና በረዳን በቀጣይ ጊዜ የምንመለከተው በምዕራፍ 3 እንመለከታለን። ዛሬ ባልጨርስም አንድ ኃይለ ቃል እንደነገርኳችሁ ቃል እንደገባውላችሁ ቪዲዮውን አላበዛም ብያቸዋለሁ። ከማቲወን ዋቀዮ ቪዲዮ ከነ ሂንደረሱ እስኒን ጀዴራ ጉያ ሐራ ከና ጨቀሰ ኪታባ ቁልቁሉ ዋቶኮ ኤገሌተን ኩታ ሰደፋቲን ወሊላላ በትንቢተ ኢሳይያስ ምዕራፍ 38 ከቁጥር 1 አንስተን ስንመለከት ትሞታለህ እንጂ በሕይወት አትኖርምና ቤትህን አስተካክል የሚል እግዚአብሔር ቃል ትእዛዛዊ ቃል በዚህ ተጽፎ በትንቢተ ኢሳይያስ ምዕራፍ 38 ከቁጥር 1 ላይ እስከ 9 እናገኘዋለን። ራጂ ቁልቁልቸ ኢሳይያስ በቆና ሶዶሚ ሰደት ለኮፍሰ ተኮ ካስኔ ጋፈ ይላሉ ህንዱ ተመሌ እንጀራቱቲ በነኬ ሲሬሲ ጀዳ ሰበዋቀዮ የዋቀዮ ኤየመጅራና በረከና የተለያየ መርሃ ግብር ያለን ሰዎች የተለያዩ ነገሮችን ያቀርናቸው ሰዎች እግዚአብሔር ቢፈቅድ እንሰራለን። ለዛ ነው ቅዱስ ያዕቆብ ብንኖር እግዚአብሔር ቢፈቅድ ይህንንም ያንንም እናደርገዋለን ያለው። ቁልቁልች ያዕቆብ የዋቀዮ ኤየሜ ኢሰከነስ ኢሰሰነስ ኒሆጀና ጀዳ በዚህ ቃል ላይ አንድ ሰው ትሞታለህ እንጂ
በሕይወት አትኖርምና ቤትን አስተካክል የሚል እግዚአብሔር ቃል ትእዛዛዊ ቃል ተጽፎ እናገኘዋለን። ክርስቲያኖች የዚህ ቻናል ተከታታይ የሆናችሁ ሰዎች እውነተኛ ለመኖር እቅድ እናወጣለን። ብዙ ነገሮች እናቅዳቸዋለን። ቤት ያለለው ቤት ለመስራት፣ የተማረው ስራንን ለመያዝ፣ ያልተማረው ለመማር፣ ንስሐ ያልገባ ንስሐን ለመግባት፣ ያልታረቀ ካለ ለመታረቅ ብዙ ነገሮችን እቅድ እናወጣለን። እግዚአብሔር ካልፈቀደ ግን ሁሉም ነገር ይቀራል። እሱ ካለ ግን ሁሉም ነገር ይሳካል። ስለዚህ በዛን ወራት ሕዝቅያስም ለሞትም እስከሚያበቃው ድረስ ታመመ ይላል። በረሰነ ኬስ ነምቺ ሕዝቅያስ ጀደሙ hanga du'aatti dhibamee jedha. Deemiti nama kanaan akkas jedhi. Ilma Haamoos Isaayyaasitiin deemiti nama kanaatiin hinduuta malee hin jiraattuuti mana kee sirreessi ittiin jedhiin jedhameetu ergame. እንግዲህ ሂድና ለዚህ ሰው ንገረው ለአሞጽ ልጅ ለሕዝቅያስ እንዲህ ብለህ ቅዱስ ኢሳይያስ ሄደ ለአሞጽ ልጅ ለሕዝቅያስ እንዲህ ብለህ ንገረው ነው ያለው። ዴሚቲ ሕዝቅያሲtti akka jedhiiti itti himi. Qulqullicha Isaayyaasiin immoo ergaa kana dabarsi jechuudhaan Waaqayyoon gara ሕዝቅያሲtti ilma Amoos Isaayyaasin ergeera. የአሞጽ ልጅ ኢሳይያስን ሄደ ሕዝቅያስን እንዲህ በለው ትሞታለህ እንጂ በሕይወት አትኖርምና ቤትን አስተካክል አለው። ጳጉሜን በይቅርታ በጾምና በጸሎት ክፍል 3 ይቀጥል። እኛ ብዙ ነገር አቅደናል። እግዚአብሔር ቢፈቅድ እናደርገዋለን። ኑትዋ ባዬ ከሮርሲኔራ ዋቀዮ ዮ ኤየሜ ብረጌኛ ዋቀዮ ዮ ኤየሜ ንራወና ዋቀዮ ኤየሙ ዮ ባቴ ገሩ ኦማጎቹን እንደንዳሙ ክፍል 3